ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንዴት አላችሁ በዛሬው የአሪያ እንግዳችን የአመቱ ስኬታማ የቢዝነስ ሰው ተብለው የተሸለሙትን ጠንካራና ጎበዝ የሥራ ሰው እናቀርብላችሁ ይሆናል እኚህ ሰው አቶ ዘነበ ሳቱ ናቸው በአመቱ የስኬታማ የቢዝነስ ሰዎች ሽልማት ውድድር ላይ አንደኛ በመውጣት ተሸልመዋል የዛሬ እንግዳችን እሳቸው ናቸው ከእሳቸው ጋር ቆይታ እናደርጋለን ኤልሻዳይ ከበደ ፕሮግራሙን እየመራው ከእናንተ ጋር ቆያለሁ ጥሩ ጊዜ ባንቦዲሳለም እኔ ዘነበ ሳቱ ባላለሁ የዘንድሮ የቢዝነስ ማን አዋርድ ተሸላሚ ነኝ በዚህ ምንጭ በጣም ደስተኛ ነኝ ትውልዴ በፊት ባቀራል በሰላም ያወጣ ወየ አብሮ አደገ ወየ ተሰማኛለህ አብራም አባቴ በህይወት አለ እንዴት ዛሬ አባቴን በቴሌቪዥን አየሁት እኮ ነው ማለት እኔ እኮ አልገባኝም እውነቴን ነው እናቴ በፎቶ የምታሳየኝ ሰው ራሱ ነው ያየሁት ቆይ ማን ናቸው እሺ የዋሊያ ኢንዱስትሪ ባለቤት አቶ ዘነበ ይባላል የዋሊያ ኢንዱስትሪ ባለቤት አቶ ዘነበ አባቴ አንተ አሁን ልክ ነው ማጨፍ ጀምራል ብን ጀምራለሁ በጣም እኮ ሀብታም ናቸው እኮ ጆላ አብራም የዚህን ሰው ማንነት በደንብ አጣርተህ ጠብቀኝ ኧረ ችግር የለም ይጣራል ግን ያው ቢኒ እንደምታየው ኑሮ ኧረ ችግር የለውም እኔ ገንዘብ ልክልሃለሁ ይኸውልህ እኔ በሚቀጥለው ሳምንት ወደ ሀገር ቤት እመጣለሁ እሺ በቃ እኔ እደውላለሁ እኔ እደውላለሁ እሺ ቻው እደውላለሁ እሺ ጓደኛዬ ነው አብራኝ ይባላል ማሜ አብራኝ ደህና ነህ ደህና ብላ ይኸውልህ ዳድ ጓደኛዬ ነው ስታየው ትልቅ ይመስላል እዚህ ነው ከኛ ሰፈር ጀርባ እዚህ ሰፈር ኑሮ እንዲያደርግኝ ብሉ ወይ ፎቶ ላንሳችሁ እስቲ አይ ከሉ ጋር ላንሳችሁ እንደ አባባ ቆንጆ እኮ ናቸው ኧረ ፈገግ እኔው ትንሽ ፈገግ ምንድነው የምትሰራው ብዙ ነው የምሰራው በጥቃቅንና አነስተኛ 5 ለ5 ተደራጀን
ከቀበሌ ገንዘብ ተበደርን። አሁን ንብ አንባለው እኔ የከተማ ንብ አንባለው። ንቡም ከተማ ውስጥ ነው ህዝብ መሀል አትክልት ተተክላለሁ። አንዳንድ ስብሰባ ሲኖርም ጥሩምባ ነፋለሁ ሰፈር ውስጥ። አታውቁኝም እኮ ነፋለሁ እኮ እናንተ በር ላይ ሁሉ ቆሜ እኮ። በጣም ጥሩ ተባምራል። ሁሌ እንደዚህ ነው የምትበሉት አይደል? ምግቡን ነው አነሰብህ እንዴ? አይ ዜግነታችሁን የተምታታብኝ ኢትዮጵያዊ። አንተ ግን ኢትዮጵያዊ ናችሁ አይደል? አካስተናችሁ ከየት ነው ያመጣው? እባክህ እንደው ይሻለናል። አይ ሳንቾ ብላ ይበላ። ምንድን ነው ዛሬ ማርያም እንደው ቴት ነው የሚሰበስባቸው? ኧረ በላው እንትና እኛን ሳይጀምረን ብንወጣ ይሻላል። አይ ሳንቾ ምንድን ነው የምትሾካሾኩት? ነገርም ራስን ንገረው። እልዬ አንቺ ምን ትደብቂኝ ጀመር? ኖ ዳዲ በትምህርት ቤታችን ወደ ሐዋሳ ጉዞ አለ። ስለዚህ ዳዲያው እናስፈቅዳችሁ እንዳታስቡ። አይ ዙሪያ ጥምጡ። ስለዚህ እንዳናስብ ነው። እኔ የምለው ገንዘብ ለመጠየቅ ምንድን ነው የሚያሸማቅቃችሁ? ዲዘርት ነው እሱ። በረሃ አልበዛ? ሁሉም ዲዘርት አልሽ። ምን አገባሽ? የፈለገው ነው እንዴ? ኧረ ተቀላቀለበት። 6 ወር አልበላም ከዚህ በኋላ። እኔ የምለው ያው በቃ ከቢሮ ወሰዱ 10,000 ብር አስቀምጬላችኋለሁ። ለሁለት ዳዲ። ለምን ለአንተ 10,000 ለእሱ 10,000 ለሁለት ያንሳል እንዴ? ዳዲ ተረፈ ወዳቸዋለሁ። እሺ እኛም ነው ዳዲ 10,000 ያቺ 10,000 ላንተ 2,000 እሰጥሃለሁ። 10,000 ለሱ 10,000 ለሷ። ይሄን ጊዜ ነበር 20/80 ተመዝግቦ ኮንዶሚኒየም መግባት። ማም ዝም ብሎ ታድላችሁ ወይ? አሁን እዛ ሶፋ ላይ ደግሞ ሂጂ ትንሽ ለጥ በል። እሺ ወዳጄ እንዴት ነህ? በስመ አብ አምሮብሃል አይደል? ደግሞ ጥርስን አስተከልክ። ምን አስተክላለሁ? መከራ ነው የተከልክብኝ እንጂ አሁን እዚህ ሀገር ጥርስ 32 ጥርስ ምን ያደርጋል? 1 ኪሎ ስጋ 180 ብር በሚበላበት ሀገር ላይ ሌላ ጥርስ ሌላ ድንጋይ እንዴ! አንተ ቆይ ጥርስን ለስጋ ብቻ ነው የምትፈልገው? ምን እቺን እናት ሀገሬ ልጋጣት? ያምርብህ ድገማ እንዲህ በእናትህ አንተ በርገር አየህ፣ የበርገር ሳቅ እንደስ ሲል ነው የሚለው። የኛ ደረቅ ሳቅ ነው፣ ፉጨት ብለው። ኧረ በእናትህ አንተ በቃ ቀልደኛ ሆነህ ቀረ አይደለም? ግን የማ እንደው አሜሪካ ግርም ብዙ ነገር ማለት ምን ገረመ በእናትህ? የአየር ንብረቷ ይባላል። ኧረ ተው ደግሞ በጣም ይገርመኝ እንጂ የ10 ዓመት ልጅ እንግሊዘኛ እንደዋ። እኛ እኮ ዩኒቨርሲቲ ይማሩት ዶርናዊ እንደኮ አይለዩም። እኛ እንሻላለን እኮ እየለቃቀምን በድፍረት አብሶ 1-2 ከወሰድክ ነው እንደውሃ ነው እንገናኛ ነው ጭፈራው ታያለህ። በቃ እንደዚህ ገዳይ ሆነ ቀረ አይደለ? እስቲ ለማንኛውም ሆኖ ዳና ጉዳያችን ንግባና የአባቴን አድራሻ ማለት የቢሮን አገኘን።
አቤት ማን ይግባ ይግባ ይግቡ ጤና ይስጥልኝ ጤና ይስጥልኝ ማን ልበል እርሶ እኔን እንኳን አያውቁኝም እርሶን ፍለጋ ነበር የመጣሁት ጥሩ ተቀመጣ እሺ አመሰግናለሁ ፊትህ ግን አዲስ አልሆነብኝም ከዚህ በፊት እዚህ ድርጅታችን ውስጥ ስራ ለመቀጠር ሲቪ ምናምን አስገብተህ ነበር አይ ለመጀመሪያ ጊዜ ነበር የመጣሁት ኦኬ ምን ልርዳህ ስሜ ቢኒያም ይባላል የጸገነት ልጅ ነኝ ጸገነት ጸገነት መልካሙ ጸገነት እኔ አላምንም ጸገነት ያ እንዴ አንተ ጸገነት ልጅ አዎ እኔ አላምንም እንዴ አንተ እንዴነ አለው ደህና ነው ወይ ሰላም ነህ አለው እግዚአብሔር ይመስገን አለው የሚገርም ሰላም ነህ ደህና ነኝ አረ ቁጭ በልሽ ተቀመጥ እሺ ወይ ጉድ እቺ ከብዙ አመታት በኋላ የሚገርም ነው አሁን ጸገነት የት ነው ያለችው ጸገነት አሁን በህይወት የለችም አምላኬ በጣም አዝናለሁ ቆየች 13 አመት አለፋት ረጅም ጊዜ እኔና እናቴ በጣም ጥሩ ወዳጆች ነበር በጣም ጥሩ እህቴ ነበረች በጣም እህትስ ቢሉ እህት መሰለች እንዴ አፈሩን ገለባ ያርግላትና እባክህ ምሳ እየበላን እንጫወት ኦኬ እሺ ደስ ይለኛል እሺ ታዲያ እኔ እንዴት አወከኝ የእርሶን ኢንተርቪው በቴሌቪዥን እያየሁ ነበር እና እኔ ጋር ያለውን ፎቶ ከእርሶ ጋር አመሳስዬ እዚህ ድረስ ላገኘሁት ነው የመጣሁት ኦኬ በጣም አመሰግናለሁ ምንም አይደለም ግን ምን አይነት ፎቶ ባክህ ቆይ እንደውም ላሳየዎት አንተ በጣም ጥሩ ዘመድ ወዳድ ነህ ደሞ እኮ ቁርጥ እናትህን ነው የምትመስለው አመሰግናለሁ ኦኬ አባትህስ የት ነው ያለው እዚሁ አዲስ አበባ ነው የሚኖረው የት እዚሁ ምንድነው የሚሰራው አልሙኒየም አስመጭ ነው እንደኔ ማን ነው ስሙ አቶ ዘነበ ይባላል ስሙ ዘነበ ይባላል ዘነበ እንዴ ዘነበ ሻቃ እሱ እኮ ካረፈ ቆየ
እንዴት አይነት ወዳጄ ነበር መሰለህ። የኔ አባት አልሞተም። አቶ ዘነበ አሁን የምነግሮት ነገር በጣም ይከብዳል። ምን ነው የሚከብደው? ተናገራ። እኔ ማለት ከ6 ዓመት በፊት ከጸገነት የወለድከኝ ልጅ ነኝ። በስመ አብ ወወልድ ወመንፈስ ቅዱስ። አንተ ምን የምታወራው? ከ6 ዓመት በፊት የወለድከኝ የመጀመሪያ ልጅ ነኝ። ይሄ ደግሞ አዲስ የገንዘብ ማግኛ ዘዴያችሁ ነው? እኔ አንተን ገንዘብ ፍለጋ አይደለም የመጣሁት። የአባትነት ፍቅርህን ብቻ ነው የምፈልገው። አንተ ስማ፣ እኔ ጋር መተህ እንዲህ በቀላሉ የሚሳካል እንዳይመስልሽ። አሁን እቺ ያስካትን ብላና ውልቅ በል እንዴ። አባቴ 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 አባቴን ሂድና ፈልገው። ኖሮማ እንዲህ ጉድ ሆነ ነበር። አባባ ነገር በጣም የሚገርም ምን እንደሆነ ታውቃለህ? እኔ ውርስ ፍለጋ እንደመጣው ነው እሱ የሚያስበው። እንዲማ ካሰበ በጣም ከባድ ነው። ሀብታም ደግሞ በፈለገው ሰዓት የፈለገውን ነገር ማድረግ ይችላል። ስማ፣ ምንም ያርግሽ፣ እናቴን በሞት አጥቼ አባቴ በቁሙ ሲከዳኝ ማየት አልችልም። የምነግርህ ስለ ፍቅር ነው፣ ገባ? ጥሩ። ግን ከዚህ በኋላ ከኔ ጋር መገናኘት አንችልም። መገናኘት ከፈለክ ራሱ በስልክ ብቻ ነው። ሂድ ቦቅቧቃ። ይሄ ጫትን ምናምን እየቃምክ በቃ ፈሬው ነው ቀረ አይደለ? እንቦቆቦቃለሁ። እኔ ከሆነስ ነው ምለምን የሆነ ነገር ማድረግ አለብኝ። በቃ እዚሁ ነገር ቢፈጠር አሜሪካ ትሄዳል። እኔ ትሄዳል። እኔ ያለኝ አንድ ሀገር ኮፍያና ቁምጣ በጣው ብለህ ኧረ አትንገረኝ። እሺ፣ እኔ ግን እደውልለታለሁ። እሺ፣ ደውልለት። ሄሎ፣ አቶ ዘነበ እንዴት ዋልክ? ደህና እግዚአብሔር ይመስገን። ማን ልበል ጌታዬ? ቢኒያም ነኝ። ቢኒያም ዘነበ እባላለሁ። የበኩር ልጅ ነኝ። እሳት ይዝነብብህ። ደግሞ ስልኬን ከየት አባ አገኘው? ዲያ አባዬ
ያንተን ስልክ ማግኘት ይከብደኛል ብለህ ነው እንዴ? በታባጋጥ አባቴ አትበለኝ አንተ። እንደውም አንድ ነገር ልንገርህ፣ ያንተ ብቻ ስልክ አይደለም ያለኝ፣ የሄለን ያለኝ፣ የሳንቾ አለኝ፣ የዓለም ያለኝ፣ የነዚህ ሁሉ ስልክ በእጄ ነው። የማያድግ ልጅ አራስ ቤት ይስቃል አሉ። ስማ እኔን ብላክሜል ለማድረግ አስበህ ከሆነ በፍጹም አይወጣም፣ በፍጹም። አባዬ ለማንኛውም ብዙ እንዳትጠጣበት ጊዜ ግባ። የሰካራም ልጅ ምናምን መባል አልፈልግም። የሰካራም ልጅ መባል አልፈልግም። ዘኔ ይሄ ልጅ አመጣጡ የዋዛ አይመስለኝም። ተጠንቀቅ ብያለሁ፣ ነግሬሃለሁ። ሰምተኛል? እና በህይወቴ ስኬታማ ሰው ነኝ ብዬ አስባለሁ። ደስ ነው። ታዲያ ከስኬት በስተጀርባ ያለችው ማናት? ማንም ብዙ ጊዜ ስኬታማ ወንድ በስተጀርባ ጠንካራ ሴት አለች ይባላል። ያንተ ማናት? ምን መሰለሽ፣ ሲጀመር ሴቶች ከማይሳካለት ወንድ ጀርባ ይሄዳሉ። በዛ ላይ ወንድ ልጅ አንዴ ይሳካለት እንጂ አንድ ሴት አይደለችም፣ 1000 ሴት ከጀርባው ትከተለዋለች። እንጃ እስካሁን ከንግግር ለመረዳት እንደቻልኩት ለሴቶች ያለ አመለካከት ብዙም ጥሩ አይደለም። አይመስልሽ? ይመስለኛል። ለማንኛውም እኔ መሄድ ይኖርብኛል። እንዴ ሰዓት እኮ ገና ነው። ገና ቤት ቀይረን እንዝናናለን። እሺ ቤት ደግሞ ያስባሉ። ባይሆን ሌላ ቀን እንገናኛለን። ኦኬ? እኔ እኮ ከሰዎች ጋር የነበረኝ ፕሮግራም የሰረስኩት ካንቺ ጋር አድራለሁ ብዬ ነው። እንደዛማ አይሆንም። እና እንዴት ነው የሚሆነው? አሁኑን መሄድ ይኖርብኛል። ባይሆን ሌላ ቀን እንገናኛለን። ዝም ብሎ በልቶ ጠጥቶ መሄድ አለ እንዴ? ይሄ እኮ ተስካር ወይም የሰርግ ቤት ድግስ አይደለም። አሃ ከበላው ከጠጣው በኋላ ታዲያ ለሰርግ ቤት ትጨፍራለህ? ኖ እንደሱ ማለት ነው። ብዙ ገንዘብ አውጥተናል። በቃ አስተሳሰብስ ከብር ድረስ አልመሰለኝም ነበር። እንደውም ሂሳቡን ይከፍለዋል። ኖ ሌላም ሰው መጥራት ያስፈልጋል። ቢሉ እዚሁ አለ 1650 ብር ይከፈላል። ታዲያ 825 ብር ሼር ላድርግሽ፣ አብረን እንበላለን። እኔ ካንተ ቆንጆ ልጅ ነሽ፣ ሸክም አይሆን። ይሄ ነው እንዴ? ቅርታ ጊዜ ወደ ስልክ ለተጠናል የኔ 0911 ነው ቁጥሩን አይደለም ያልኩህ። ቀፎና እንዴ አንቺን የመሰለች ቆንጆ ስልክ የለሽ? እባክህ መጥፎ ነገር ገጥሞኝ ነው። ኦኬ አዲቆቆቆ እዚህ ሆነሽ ነው እንጂ ማለት ይዘሽ ብትሄጂ ታዲያ ነው ምን አውቃለሁ? እኔ አናሳ በቃ እዚህ ሆነሽ አውሪ። እሺ በቃ እሺ ጆሮን ያዘልኝ ጆሮን ያዘልኝ ና እንደሱ አይደለም እንደዚህ በደም ቴንክ ዩ ሄሎ የት ነው ያለሽው? እንዴት የኔ ቆንጆ እቤት ነኝ። መሽቷል እኮ። በእናትሽ አሁን ቶሎ ልትመጪልኝ ትችያለሽ? ሌዱ ፋዘር አለ እኮ የኔ ቆንጆ። በዚህ ሰዓት ምን ብዬ ነው የምወጣው? ምን ነው ምን ችግር አለ? ምን እባክሽ ያን እኮ እራት ካልጋበዝኩሽ ያለ የሚያስቸግረኝ ሰውዬ እራት ጋበዘኝና ካላደርሽ ይብሉን ግማሽ ከፋይ ያለኝ መሰለሽ? እኔ ደግሞ ሲያቀብጠኝ ሙሉን እከፍላለሁ ብዬ ቦርሴን ስከፍት 400 ብር ብቻ ነው ያለው። አትዋሺ። ቆይ አንቺ ቶይሌት ብለሽ በዛው አትነቂውም እንዴ? ወይ ጉድ! ሰውዬው እባብ ነገር ነው። ስልኬንም ቦርሴንም ነው ያዘው። አሁን ራሱ መደውልልሽ በሰው ስልክ ነው። አንቺ እውነትም እባብ ነው። ግን በቃ የሆነ ነገር ፍጠሪ። እሺ
ምን ነው? ትንሽ አይደብርም የሰው ነገር ስትሰማ? ኧረ ምን የሰማው ነገር የለም። ለነገር ሁላችሁም ያው ናችሁ። እሺ ሄሎ እኔ ቆንጆ አለ በቃ እመጣለሁ። ግፋ ካለ 40 ደቂቃ እደርሳለሁ። በቃ እመጣለሁ። በቃ እዛው ጠብቀኝ። ቻው። በቃ አልመሸም። እንሂድ። ትንሽ መቆየት እፈልጋለሁ። አንቺ እኮ ነሽ መሽቶብኛል ልሄድ ስትይ ነበር። ከአሁን ደግሞ መቆየት ፈለኩ። ይቅርታ፣ እኔ ከዚህ በላይ መቆየት አልችልም። መሽቶብኛል። ወንድ ልጅ አይደለ እንዴ? ምን እንደ ሴት ልጅ መሸ ምናምን? ቆፍጣን በል እንጂ ወጥ ቤት ይሄው ምን ላድርግ? አንቺ ዘልዛላ ነይ 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 አይወጥም። አንቺ ዘልዛላ ወንድና ልጆቻቸውን ወንድ ተረጋጋ። እኔ እናንተ ተረጋጋ። በቃ ተው። የሁለት ልጆች እናት አጥቢ ያ ጡትታ አንተ ኪስ ትምጠቅ ሞገስ እንዴት በጥፊ ትመታኛለህ? አንቺን ለማስጣል ከዚህ የተሻለ ምን አማራጭ የለኝም። ትንሽ ግን ያማሃል። ሌላ ጊዜ ግን ከማጋር መዝናናት እንዳለብሽ ማወቅ አለብሽ። ነይ ግቢ። እንዴ ግቢ። ያለች ምናምን እኔ እንድትሰራልኛለች። ማን ነው ስሙ? ሞገስ ታገስ። ታገስ። እስቲ ቆይ ማንን እንመን? ፈጣሪን እንመን። እጣ አውጣ፣ ጠበል ተነገር። አሁን ዝም ብለህ ብንጠጣ ይሻላል። ሞልቷል እድሜ ሔዋን ጠጣ። የኔን ገንዘብ እንኳን አንተ እቺ ሴቷም ጠጥተዋለች። ምንስማ ተበረታለች። ትጠጣለህ። ጠጣ። ብርጭቆ አምጣላት። እንዲሁ ጠጣ። ብርጭቆ አስመጣ። ኧረ ብርጭቆ አንድ ማወቅ ያለብሽ ነገር አለ። ምንድነው? ፍቅረኛ የምትይው የማን ልጅ እንደሆነ ታውቂያለሽ? ኧረ በፍጹም። አባቱን ፍለጋ ከአሜሪካ እንደመጣ ብቻ ነው የማውቀው። ምን ችግር አለ? የጓደኛ የዘነበ ልጅ ነው። ምን? አዎ፣ ዘነበ ከባለቤቱ የቅርብ ጓደኛ የወለደው ልጅ ነው። ለትዳሩ ደህንነትና ለጋብቻው ሰላም ሲል ሊቀበለው ያልቻለው ልጅ ነው። እያልከኝ ያለው የሄለን ወንድም ነው? አዎ። ግራ የሚያጋባ ነገር። ቆይ ሄለን ወንድሟ መሆኑን ታውቃለሽ ማለት ነው? በፍጹም አታውቅም። ከዘነበ በስተቀር ሌሎቹ ከክፍለ ሀገር ስራ ፍለጋ ብቻ እንደመጣ ነው የሚያውቁት። እዚሁ ስራ የለው ከክፍለ ሀገር ነው የመጣ። ይሄማ በፍጹም አይሆንም። ይሄ በፍጹም አይደረግም። የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። ስልኩ አይሰራም። መጣሁ። ምንድነው? አሁን ነው ሚዲያ ሊዲያ
ፍሬው ያማረ ዘር እንዲበዛለት አባት ደስ እስቲ ዝም በል እባክህ። ይቅርታ አባዬ። አንተ ስንት ጊዜ ነው አባዬ አትበለኝ ያልኩህ? እየረሳሁት እኮ ነው አባዬ። እንዴ ልጅን ምን አለ ትንሽ ደቂቃ ተተኝ ብትሄድና ነፃ እንጂ ዓለምዬ አደራ ሰጥታኛለች። በምንም ተአምር እዚህ ቤት ትቻሉታ በቃ ነው። አደራ ሰጥታኛለች። ከዚህ ጋር ንቅንቅ አለለም። أنا ልጅ ቢኒያ እናትህ በጣም ጥሩ ሰው ነበረች። እጅግ ነበር የምወዳት። እርግጠኛ ነህ? አዎ እውነቴን ነው። በጣም ነበር የምወዳት። በጣምም ነበር የምንዋደድ። ታዲያ ለምን ጥላት ጠፋ? እኔ ጸገነቴን ጥያት አልጠፋም። በአጋጣሚ የትምህርት ዕድል አግኝቼ ለ4 ዓመት ውጭ ሀገር ሄጄ ስመለስ ግን ላገኛት አልቻልኩም። ሄዳለች አሉ። እዛስ ሆነ መች መጀመሪያ ልታገኛት ሞከርክ? ሞክሬያለሁ፣ ብዙ ሞክሬያለሁ። በሄድኩኝ በ6ኛ ወር ላይ ስደውልላት ተከራይታ ትኖርበት ከነበረ ቤት ለቃ ሄዳለች ተባለ። የዛኔ እንደዚህ እንዳሁኑ ቴክኖሎጂ አልነበረ፣ ሞባይል የለ፣ ኢሜል የለ። ከተመለስኩ ብዙ ላገኛት ሞክርኩ፣ ግን አልቻልኩም። እሷ አንተ በህይወት እንደሌለ ነበር የምታስበው። በጣም ተወድ ነበር። አንድ እውነት ልንገርህ፣ አንተ ለኔ ልጄ የአብራኬ ክፋይ የበኩር ልጄ ነህ። እንደውም እናገራለሁ፣ በቃ ሂጅ እናገራለሁ። ምንም እሱ ይቅርታ፣ አንዴ ይቅርታ። እንዴት አመሻችሁ? እና ይህ ቀን ለእኔ ልዩ ቀን ነው። ምክንያቱም ይሄ የምትመለከቱት የበኩር ልጄ የልጅነት ልጄ ከዓመታት በኋላ ስላገኘሁት በጣም ደስተኛ ነኝ። በመሆኑም ዛሬ ደስታዬ ወሰን ስላጣ በእኔ ወጪ ዛሬ ምሽቱን ከኔ ጋር እንድትዝናኑ በአክብሮት ጠይቃለሁ። አመሰግናለሁ።
አንተ ነው ስማ አንተ ምንድነው ታደርጋለህ ሰው ክፍል እቺ ማታኩ ራስና አብረን ካላደረን ብለኝ የገባው እኮ ታዲያ ሞቅ ብሎ ሊሆን ይችላል ዝም ብለህ ሰው ክፍል ውስጥ ስትጠጣ የምታርገውን አታውቅ ማለት ነው ዳባዬ ስንት ጊዜ ነገርኩህ አባቴ አትበለኝ ብዬ ማታኮ የበኩር ልጄ ስትለኝ ወዬ አባዬ ስለ ወዬ እየተባባል ነበርኩ ያምሻል ምን ቆይ ማታ ምን ነበር የጠጣሁት ቮድካ በቃ ቮድካው ነው እኔ አይደለም በቃ ይሄናል ጊዜ ከተለወጥክ ብዬ ታገስኩ እናቴ የ13 አመት ልጅ ያለው ስትሞት በማደጎ ወሰዱኝ አሜሪካኖች ህይወታቸው ሲያልፍ ድርጅታቸውን ወረስኩ ብቸኛው ወራሽ ነኝ ካንተ የበለጠ ሀብት አለኝ እኔ ግን ለዘመናት ያጣሁት የአባትነት ፍቅር ፍለጋ ነበር የመጣሁት አንተ ግን ከዛ ይልቅ ለሀብትና ለዝና ነው የምትጨነቀው ስለዚህ ምንም የሚገባ አይነት ሰው አይደለም እስከዛሬ ሳትፈልግ ስላስጨነኩ በጣም ይቅርታ ካሁን በኋላ ግን ዳግመኛ አይኔን አትየው እኔ አንተን ገንዘብ ፍለጋ አይደለም የመጣሁት የአባትነት ፍቅርህን ብቻ ነው መፈልገው ስንት ጊዜ ነገርኩህ አባቴ አትበለኝ ብዬ ካሁን በኋላ ግን ዳግመኛ አይኔን አትየው ሄሎ ምን ቀረ ትንሽ እንኳን አታፍሩ እንዴ ሊዲዬ ምን ሆነሻል ዛሬ ምንድነው ስትለኝ ትንሽ ቅር አይደል ይሄ ነው መሰልጠን ይሄ ነው ዘመናዊነት ከገዛህት ጋር ከትጋ ከሌላ ሰው ጋር ቢሆን ይቀልልህ ይችላል ደደብ ውሻ አሳማ
አሳማ ነህ። እሺ ደደብ ሄሎ 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 እንዴ አትደውልብኝ አልፈልግህም። አዎ አሳማ አውሬ ነህ። እሺ አሳማ أنا بدي فلا بس ما عم من هذا الجوبيني اللي كده من هو كبين زني أنا من ولا بينا ويني بدي فلا أنا ما عندنا مدرو زني من دنيا ولا نقدر دكتور መድኃኒታቸውን በአግባቡ እንዲወስዱ ነግሬያቸው ነበር። በተደጋጋሚ በገጠማቸው የኩላሊት ኢንፌክሽን ምክንያት አሁን ኩላሊታቸው ፌለሪቲ ያጋጥሞታል። ማለት ሁለቱም ኩላሊታቸው ስራ አቁሟል፣ ከጥቅም ውጭ ሆኗል። ዶክተር ያ ማለት ግን ሁሉም ነገር አብቅቷል ማለት አይደለም። አብቅቷል እንጂ ዶክተር ምን ተስፋ አለኝ ያለ እሱ ዶክተር። ተረጋጉ ወይዘሮ አለም። በኪድኒ ኢምፕላንቴሽን ወይም በኩላሊት ነቅሎ ተከላ ጤንነታቸውን ደግሞ መመለስ ይቻላል። ያ እንዴት ሊሆን ይችላል ዶክተር? በጣም እድለኛ ናችሁ። ይህ በአገራችን መሰጠት ያልተጀመረውን የኩላሊት ንቅለ ተከላ ህክምና ለመስጠት ከውጪ ለሁለት ሳምንታት የመጡ ባለሙያዎች አሉ። ስለዚህ ኩላሊት ሊሰጥ የሚችል ቤተሰብ ካለ ህክምናውን ማካሄድ እንችላለን። ዶክተር ምን እያልክ ነው? እኔ ምን እሰራለሁ? የኔን ኩላሊት ለምን አታዛውሩለትም ዶክተር? ምንም እኮ ጊዜ መስጠት አያስፈልግም። አዝናለሁ ወይዘሮ አለም፣ ያን ማድረግ አልችልም። ማለት ምን ማለት ነው? እርሱ የስኳር ህመምተኛ ኖት። ከእርሱ ላይ የኩላሊት መንቀል አይቻልም። በተለይ ደግሞ ለወደፊት ሊከሰት የሚችለውን ችግር ለመቀነስ ከታማሚው ጋር የቅርብ የደም ትስስር ያለው እህት፣ ወንድም ወይም ልጅ ቢሆን ይመረጣል። ጊዜ የለንም ወይዘሮ አለም፣ መፍጠን ይኖርቦታል። አባትሽ ኩላሊት የሚሰጠው ሰው ያስፈልጋል። እኔ ደግሞ የስኳር ታማሚ ነኝ። በዛ ላይ ደግሞ እኮ ዶክተሮቹ ከሱ ጋር የደም ትስስር ያለው ሰው ቢሆን ይመረጣል። አቶ ተሻለ ግራ ግብት እኮ ነው ያለው። በጣም ሳንቾን እንዳለ ሳንቾ እዚህ ሀገር የለም። እንግዲህ ያው ያለችው ሄለነች። አዎ ልጄ፣ አባትሽን ህይወቱን ልታተርፊው ይገባል። አባትሽን አድኙ ልጄ። ጋሽ እንዴት ነው የምታስበው? ማሚ በእግዚአብሔር ምን አይነት ሀሳብ ነው የምታስቡት እንዴ? እኔ እኮ ሴት ልጅ ነኝ፣ ገና ማግባት መውለድ ይጠበቅብኛል። ሳንቹን ጠብቁና እሱ ይስጥ እንዴ። በእግዚአብሔር ማሚ እኔ ብፈራለሁ። በዛ ላይ በስማ እና አባትሽ ይሙት የኔ እናት እንደ አንድ አይን ብሌኑ የሚያይሽ እኮ ልጁ ነሽ። ማሚ ያውቃለሁ እኮ እንደ ክፋት አትውሰጅብኝ፣ ግን እኔ እፈራለሁ በእግዚአብሔር እንዴ። አባትሽ አይናችሁ እያየ ይሙት ልጄ። ትልልቅ እህትና ወንድሞች አሉት ይውሉት። ይኸውልሽ ማሚዬ፣ እነሱ ከክፍለ ሀገር ይጠሩና እነሱ ይስጡት በቃ። እነሱ ከክፍለ ሀገር ተጉዘው እዚህ እስኪመጡ ድረስ እሱ ለሳው ይውጣ ይሙት። እኔ አላደርገውም። ለአባቴ ኩላሊት የሚሰጠው ሰው ያስፈልጋል። እኔ ታውቃለህ ከልጅነቴ ጀምሮ ኩላሊት የለኝም። ይሄን የሚያረግ ሰው ግን ካልተገኘ መሞቱ ነው። አንተ አላል ኩላሊት እሺ ክፍለ ሀገር ያሉ ወንድሞቹ ጋር ደውዬ ነበር። በሁለት ቀን ውስጥ ይደርሳሉ ብዬ አስባለሁ። ወይዘሮ አለም፣ በዚህ ጉዳይ ላይ እኮ ዳግም መጨነቅ ያለብን አይመስለኝም። ማለት ዶክተር
እባክህ ዶክተር ሌላም የተፈጠረ ችግር አለ ወይዘሮ አለም የኩላሊት ንቅለ ተከላው እኮ በተሳካ ሁኔታ ተጠናቋል እንዴ ዶክተር አረ ዶክተር እውነትን ነው ዶክተር አምላኬ ተመስገን ዶክተር ብዬ መናገር እንደምችል አላውቅም ዘኒ ኩላሊት ስለተቀየረ መንቀሳቀስ እንደማይፈልግን ዶክተሩ ነግሮኛል ማነው ኩላሊት የቀየረ ሳንቾ ነው ከማደንዘዣው ስላልነቃኩ ሳንቾማ አጎቱ ጋር ለሰመር ሄደ አይደል እንዴ የለነች ዘኒያውን ይሄ ምን ያደርጋል ዝም ብለን እግዚአብሔርን ብናመሰግን አይሻል ታዲያ ማን ነው ለኔም ግራ ገብቶኛል አንድ ማንነቱ እንዲታወቅ የማይፈልግ ሰው ነው የሕክምና ወጪውን ሸፍኑ ኩላሊቱን ለግሱ ደግሞ እኮ ዘኒ የቤተሰቡ አባል ደግሞ እንደሆነ ማስረጃ አቅርቧል አሸነፍከኝ ምን ያ አሸነፍከኝ ዘኒ አዋራኝ እንጂ ዘኒ እስቲ ድልኛ ተሻለ ዶክተር ጥራልኝ እባክህ ምንድነው ማረጋት የበራው ሰዓት እያለፈ ነው በቃ እንሂድ በቃ ነኝ ጊዜው ሲፈቅድል እውነቱን አውጄ አሸንፈኸኛል ይቅር በለኝ ልጄ ፍቅርህን ብገፋም ባላውቅም ቀርቤ ያብራኬ መሆንክን ያውቀው ነበር ልቤ በአባት ፍቅር ማጣት ምንም ብትጎዳ ሕይወት ሰጥተኸኛል ሆኛለሁ ባለዕዳ ሁሉ ነገሬ ነህ ጓደኛ ወዳጄ ሁሌም የምመካብህ ነህ የበኩር ልጄ ሁሌም የምመካብህ ነህ የበኩር ልጄ